አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ቤተ ክርስቲያን ወገኖቻችን እንዴት ናችሁ? ሰላም ናችሁ ወይ? ውድና የተከበራችሁ ኢትዮጵያኖች ሰላም ብያለሁ። ሰላም ናችሁ? እንዴት ናችሁ? ደህና ናችሁ ወይ? የሀገሬ ልጆች፣ ማሮቼ፣ ፍቅሮቼ፣ ውዶቼ፣ እኔ እንቆች፣ እኔ ሁሉ ነገሮች ሰላም ናችሁ? እንዴት ናችሁ? ደህና ናችሁ ወይ? አለን አልሐምዱሊላህ። እኔ ደህና ነኝ። እናንተ እንዴት ናችሁ? አክባረዋል እንዴት ነው አላችሁ ወይ? አለን አልሐምዱሊላህ። ውዶቼ ፕሊዝ ላይክ ሼር እያደረጋችሁ ገባ ያላችሁ ላይክ ሼር አርጉልኝ፣ ሰፖርት አርጉኝ፣ ሰብስክራይብ አርጉ፣ አበረታቱኝ እላችኋለሁ ውዶቼ። በተረፈው እንዴት ናችሁ? ሰላም ናችሁ? 2026 አላህ ሱብሃነሁ ወተዓላ ለኛ የእድገት የአፍያ የጤና የሰላም የፍቅር አላህ ያርግልን። ረመዳንም አላህ ሱብሃነሁ ወተዓላ በሰላም ደርሶ ከሚጾሙት አላህ ያርገን። ውዶቼ ቤቴን እየገባችሁ አበረታቱ። ላይክ ሼር ኮሜንት እያረጋችሁ ፕሊስ ላይክ ሼር ኮሜንት እያረጋችሁ አበረታቱ እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። እኔ ውዶቼ፣ እኔ ማሮቼ፣ እኔ ፍቅሮች፣ ሁሉ ነገሮች ካላህ በታች እናንተ እንኳን ስለምታበረታቱኝ ደግሞ አላህ ኸይር ይዛችሁን ይክፈላችሁ። አላህ ሱብሃነሁ ወተዓላ ያሰባችሁትን ሁላ አድርሶ ያሳያችሁ። እናንተ ያለማችሁትን ደርሳችሁ እንድትይዙ አላህ ያርጋችሁ። እኔ ውዶች ሰው ሀገር ቆጣችሁ ተሳክቶላችሁ ሀገር እንድትገቡ አላህ ያርጋችሁ። ጭንቅን ሀሳብን ሁሉ አላህ ያንሳላችሁ። እኛ በዚህ ሰዓት ስራ አጥተን እየተንከራተትን ነው። ፈጣሪ ብቻ አልሐምዱሊላህ ሁሉም ነገር ለኸይር ነው። አልሐምዱሊላህ እና ከባድ ነው እያሳለፍናል ነው። ህይወት በጣም ከባድ ሆኖብናል። ስራ አጥተን እየተንከራተትን ነው። ፈጣሪ እንዲያዝንልን ዱአ አርጉልን። ሁላችሁም እንትናችሁ ዱአ አርጉልን፣ በየሃይማኖታችሁ ዱአ አርጉልን ውዶቼ። እና እዚህ ውስጥ የምታውቁ ልጆች የኔ እህቶቼ፣ ሁሉ ነገሮቼ እናንተ አበረታቱኝ። በቃ ሜታችሁ ነገር የለም ሁሉን እንዳላጣ አበረታቱኝ። በዚህም ትንሽ አይምሮዬን ላጽናና ይላችኋለሁ ውዶቼ። አበረታቱኝ። ሰው ሀገር በጣም ከባድ ነው። ከባድ ከሚላችሁ በላይ ከባድ ነው። ለኔ በዚህ ሰዓት ከባድ ሆኖብኛል። ብቻ አልሐምዱሊላህ። ዋናው ነገር ትልቁ ነገር አፍያ ነው። አላህ አፍያችን እንዳይዛት ዋናው ዱአ ማድረግ ነው። እና እኔ በተረፈው ምላችሁ ነገር እንዳትቸገሩ። የሰውን እጅ አያሳያችሁ። የሰውን ችግር ለሰው የሚደርሰው ችግር አይደርስባችሁ። ፉን አያሳያችሁ። ፈጣሪ ያሰባችሁበትን ህልማችሁን አላህ ሱብሃነሁ ወተዓላ አሳክቶላችሁ ደርሳችሁ እንድትይዙ አላህ ያርጋችሁ። ወጣችሁበት አላማ ተሳክቶላችሁ በሰላም ከቤተሰቦቻችሁ ከልጆቻችሁ ትገናኙ አላህ ያርጋችሁ። እኛ አልሐምዱሊላህ ሁሉን አንድ ከቤተሰብ ተለይቶ በሰው ሀገር መንከራተት የዘንድሮ እኔ አይቼ አላውቅም። ዘንድሮ ብቻ አልሐምዱሊላህ እዚህ ሀገር መዳሞች ጠግቧል። ወፍራም ከሆናችሁ ወፍራም፣ ቀጭን ከሆናችሁ ቀጭን። በቃ እናንተ ለምትሰሩ ስራ አይችልም፣ ወፍራም ናችሁ አይችሉም ይላሉ። በቃ ተጨማለቁ። ሰራተኛ በዛ፣ ሰው አበሻ በዛ። በቃ እኔ ዱባይ ኢማራት በቃ በጣም ያስጠላበት ስራ በጣም ሰው ላይ የተጨማለቁ ማለት ነው። ሽንት ቤት ለምናጥበው ግርድና ለምንሰራው እነሱን ሽንት ቤት ለምናጥበው እነሱን ቤት ለምናጸደው እኛ ላይ በቃ እንትን አሉብን። ስራ እያማረጡ በቃ አንዴ ወፍራም አንዴ ቀጭን እያሉ በጣም አሰቃዩን ከልክ በላይ። አሁን እኔ በጣም ነው ራሴን እየመኛሉ በሀሳብ ማለት ነው። በጣም ነው የሚያስጠላው አልኳችሁ። እንዳላ ፈቅዶልኝ ሰራ አገልጌ ወደ ሀገሬ ገብቼ ይችላል ዩቱብ በሰራው ዩቱቤ አድጎልኝ። ይሄ ዩቱቤ እኔ እንጃ አላውቅም። እንደዚሁ ነው ቆሞ ዝም አለው። ከጀመርኩት አንድ አመት ሊሆነኝ ጥቂት ቀን ነው ቀረኝ ሊሆነኝ ነው። ወይ ሙኒ አልሆንኩ ወይ ሰብስክራይብ አላደገ በቃ ብቻ አላውቅም። አልሐምዱሊላህ ሁሉም ለኸይር ነው። ብቻ አልሐምዱሊላህ ሁሉም ለኸይር ነው። አበረታቱኝ። ለማንኛውም እናንተ ላይክ ሼር ኮሜንት እያረጋችሁ ሰብስክራይብ አላረጋችሁ ሰብስክራይብ ገባ ስትሉ በላይክ በሼር ግቡልኝ ውዶቼ። ሼር ላይክ እያረጋችሁ ግቡ።
እኔ ሌላ ምንም ምላችሁ ነገር የለም። አበረታቱኝ ነው ምላችሁ ዶቼ፣ ማሮቼ፣ ፍቅሮቼ። የሰው ልጅ የወጣበት አላማ ሲሳካለት ደስ ይላል። ጠላቴም አይቸገር፣ በሰው ሀገር ጠላቴ ማይበጅኝ አይቸገር፣ አይጨነቅ። እውነት ከእናንተ ያልተሻለ ነው የሚስቅባችሁ፣ ከእናንተ ያልተሻለ ነው እናንተ ላይ የሚያላግጠው። በቃ እኔ እንጃ አላቅም። ይሄ ስራ ነው የሚያስከብር ሰውን ልጅ የፈለገ ኩሊነትም ቢሆን ስራ ያስከብራል ብዬ ነው ማስበው። ስራ ያስከብራል በቀላሉ ትንሹም ትልቁም ስራ ያስከብራል። እንደ ስራ ሰውን የሚያስከብር ነገር የለም። ሰዎች ግን ሰውን ለመናቅ ወደ ኋላ አይሉም። ሰውን ዝቅ ለማድረግ በሰው አይምሮ ለመራመድ በጣም ከባድ ነው አልኳችሁ። በተለይ ኢማራት ውስጥ ያሉ ሰዎች በሰው ላይ በሰው ሞራን ለመራመድ ወይ በቃ ወይ እኔ እንጃ አላቅም። በማይሆን ነገር እኮ ነው በማይሆን ነገር እናንተ ሞራል ላይ ይራመዳሉ። በጣም ነው የሚያስጠላችሁ። ስለዚህ አላህ Subhanahu Wa Ta'ala ለሁሉም ነገር ለሚያስበው ሰውን ዝቅ አድርጎ ለሚያስበው አላህ ስራውን ይሰጠዋል። አያስጨንቅም እሱ። ሰው ልጅ ደግሞ አልሐምዱሊላህ እጅ እግር ሰጥቶታል፣ አካል ሰጥቶታል። ስራ አጣው ብሎ ራሱን እንትን የሚጎዳ የለም። አንድ ቀን የተቸገረ አንድ ቀን ይፈረጃል። አንድ ቀን ያገኘ ደግሞ አንድ ቀን ያጣል። ማጣት ማግኘት እንዳለ ማጣት አለ። አላህ Subhanahu Wa Ta'ala ዱንያን ይሰጥና በሽታ ይሰጣል። በቃ ብዙ ነገር ነው አለው። አልሐምዱሊላህ አላህ Subhanahu Wa Ta'ala ደግሞ አፊያ ስለሰጠን አልሐምዱሊላህ ረብል ዓለሚን ማለት ነው። አንዳንዴ የወጣችሁበት አላማ ህይወት የሚባል ነገር አለ። ልጅን ጥላችሁ ቤተሰብን ጥላችሁ የምትወጡት ነገር አለ። ያ ነገር አይምሯችሁን ያሳምማል እንጂ በቃ ለምን ህልሜ ያልተሳካልኝ የመጣሁበት ለምን ያልተሳካልኝ ከቤተሰብ ከልጄን ጥዬ ወጥቼ የምትሉት ነገር አለ አንዳንድ ነገር እና ውዶቼ። በተረፈ ይሄ ነገር ነው የሚያሳዝነው። የሰው ልጅ በጣም ምን እንጃ። ሀገር ላይ ሆናችሁ የኢትዮጵያ አልሐምዱሊላህ ባለ በሌለ ከቤተሰብ ስላላችሁ ኑሮውን ይችላችሁ ባለን በሌለ ደህንነት ነው ያለ ነው ችላችሁ ተለማምዳችሁታል። ወጣችሁ ትገባላችሁ። ግን ስደትን ወጣችሁ ካልተሳካላችሁ ህይወታችሁ ተሳክቶ ከቤተሰብ ካልተጨመራችሁ የወለዳችሁ ልጅ አለ ቤተሰብ አለ ሁሉን ጥላችሁ በሰው ሀገር መንከራተት ደግሞ በጣም አስጠላል። ሰራሉ ስትሉ ስራ ማጣት የመጨረሻ ህይወት ታስጠላለች። አልሐምዱሊላህ ያላችሁ ሀዲቃ ወጥቼ ልጆች በጣም የረበሹን ብቻ አልሐምዱሊላህ አይሚሮን ትንሽ ሲጨንቀኝ ወጥቼ ራሴን እንትን ልበል ብዬ ወጥቼ ነው ሽልቶቼ እና እንደዚህ ነው ምላችሁ። በተረፈው አበረታቱን። ሌላ ምላችሁ ነገር የለም እና ሁላችሁ የምታቁኝ እዚህ ውስጥ የምታቁኝ ጓደኞቼ እህቶቼ ሁላችሁም አበረታቱን። ወደፊት በሉኝ። አይምሮዬን ፍሪ እንዲሆን ደስተኛ እንዲሆን አርጉኝ። ርስቄኑ ፈጣሪ እንዲከፍትልኝ ለሁሉም ለተቸገረ ሁሉ አላህ Subhanahu Wa Ta'ala ይፈርጀው። ጭንቀትን ከላዩ ላይ ያንሳለት። በሰው ሀገር አይጨነቅ አይቸገር። ለማንም አልመኝም እቺን ችግር እቺን ማጣት ለማንም አልመኝም። አልሐምዱሊላህ በሰብ ልጅ አይቸገር። እኔ አሁን 4 ወር ነው ስራ ከፈታው 4 ወር 4ኛ ወር ቀጥያለሁ። ግን በቃ ስራ በዛን ሰዓቱም ትምህርት ቤት እዚያ ጋር ደግሞ ትምህርት ቤት ሲዘጋ ስራ የለም ይባላል። ትምህርት ቤት ሲከፈትም ስራ ጠፋ። ዘንድሮ የመጨረሻ የሚያስጠላ ጊዜ ነው ያሳለፍነው። አልሐምዱሊላህ ለማንኛውም እናንተ ውዶቼ አበረታቱኝ እና ለማን እናገራለሁ። ችግሬ ከአላህ በታች ለእናንተ ነው። ችግር አይንካችሁ። ባላችሁበት ሰላማችሁን አላህ ብዝት አርግላችሁ። ስትገቡ በላይክ በሼር ኮሜንት አርጉልኝ ውዶቼ። ወዳችኋለሁ፣ አከብራችኋለሁ። ፈጣሪ ባላችሁበት ሁሉ አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።